ነው እህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው ወይላ ታዋክ አስተያሰማ እሺ ችግር የለውም አሁን ለጊዜው ረፍት ላይ ነኝ በሳምንት ሁለት ቀን ዜና አንባለሁ ሬዲዮ ፕሮግራም አለኝ ስፖንሰር ነው እዛ ላይ እሰራለሁ ከዛ ውጭ ቤት ነኝ የቤት እመቤት ይላል ማለት ነው የቤት ቤት ቁጭ አይስት የሚቀመጥ ማለት እናቶቻችን የቤት እመቤት አይደል ተቀመጣለች ቢዚ በሆነ ደስ ይለኝ ነበር ድሮ በጣም ቢዚ ነበር በዚህ አውድ ነው የተረዳኸው የቤት እመቤት ሌላ ምን ትርጉም አለው እሺ አንተ ደግሞ አልወራ ሰንጥቅ አይደለም ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንደውም የወንድ ቋንቋ ነው ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና መዋብ መኳኳል እንደዚህ የሴት ቋንቋዎች ናቸው ከቋንቋ ግድፈት ነው አይ ኖርማል ቋንቋ ነው የጋራ መግባቢያ ቋንቋ ነው የጋራ አይደለም እኔ ለምሳሌ አውቃለሁ እኔ ወንድ ቆንጆ ነኝ ሲል አላልፍም ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ ተው እንጂ ቆንጆ ወንድ ቆንጆ ሴት ነው ሴት ናት ቆንጆ የምትባለው ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደለም ቆንጆ ነበርኩ እንዴ ነበርኩ ምናምን ስትል ሰማው እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው